السلام عليكم ورحمة الله تعالى وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. ودي ቻናላችን ቤተሰቦች ዛሬ ምን እንደተለመደው ከዲን الاسلام አስተምህሮት ውስጥ ከማያልቀው ከባህሩ በኩባያ ያክል ትንሽኛም እያወጣን ለእናንተ ነው ይያልን ነው። አላህ Subhanahu Wa Ta'ala ምን ጊዜም ይሄንን ነገር ስናዳምጥ በታሪኩ ተምረን በመስራት ንያ ማድረጋችንን ሁላችንም መዘንጋት የለብንም። የዛሬው ባለ ታሪክ ለየት ያለና ትንሽ ከዘመኑ ካለንበት ሐያት ራቅ ያለ ታሪክ ነው። አቡበከር አልሚስኪ ይባላል። አቡበከር አልሚስኪ ከሰይድና ዩሱፍ አለይሂ ሰላም ጋር የሚያመሳሰለውን ተግባር የፈጸመ የዘመኑ ትልቅ ሰው፣ የዘመኑ ተቂይ አላህን ፈሪ አቡበከር አልሚስኪ ይሰኛል። ሰውነቱ በሚያመነጨው መልካም ሽታ ምክንያት ነው ሚስክ የሚለውን ስያሜ የተቸረው። እንግዲህ ሚስክ የጀነት ሰዎች የሚቀቡት የሽቶ አይነት ነው። ሰውነታቸው ሚስክ ሚስክ ነው የሚለው የጀነት ሰዎች። ከዛ ስም የተነሳ ይሄ ሰው የአቡበከር አልሚስኪ ማንም ሰው ሲጠጋው ሽታው ሚስክ ሚስክ የሚል ሰው ነበር። በዚህ የተነሳ ነበር አቡበከር አልሚስኪ የተባለው። ነገር ግን ሰውነቱ እንዴት እንደዚህ ሊሆን ቻለ የሚለውን አብረን እንመልከት። ሁሌም ከአንተ የሚስክ ጠረን እናሸታለን፣ ምክንያቱ ምን ይሆን ሲሉ ጓደኞቹ ይጠይቁታል። አቡበከር አልሚስኪም በአላህ ይሁንብኝ ለብዙ አመታት ምንም አይነት ሽቶ ሰውነቴን ሳይነካ ቆይቻለሁ አለና ለደቂቃዎች ጸጥ አለ። መልሶ ንግግሩን ቀጠለና አንድ ታሪክ ግን ላጫውታችሁ አላቸው ለጓደኞቹ። ከዕለታት በአንዱ ቀን አንዲት ሴት ወደ ቤቷ ጠራችኝ። ከገባው በኋላ በሩን ቆለፈችብኝ። ከርሷ ጋር ዝሙት እንድፈጽም ያ ካልሆነ ግን ሊደፍረኝ ሞከረ ብላ እንደምታስይዘኝ ዝታ ነገረች። ግራ ተጋባሁ። የዚህን ጊዜ የጌታዬን ሐቅ ለመጠበቅ የእርሱን ክልከላ ላለመዳፈር የገባሁትን ቃል ላለማፍረስ መሞከር ጀመርኩኝ። ነገር ግን በዛ ሁኔታ በጣም ከባድ ነበር። ለመንኳት ትንሽ እንደው ሐሳቧን ብትቀይር በሚል ብዙ ልመናዎች አደረኩኝ። ነገር ግን የኔ ልመናዎች እሷን ሊያታልላት ወይም ደግሞ እሷን ሊመልሳት አልቻለም። በአቋሟ እንደጸናች ቀረች። እሺ አንድ ነገር ብቻ ፍቀጅልኝና ከዛ በኋላ እንደፈለግን እንሆናለን ብዬ ጥያቄ አቀረብኩላት። ምንድነው ስትለኝ አንድ ጊዜ ወደ መጸዳጃ ቤት መሄድ እፈልጋለሁ፣ ከዛ ስመለስ ግን የፈለግሽውን ነገር እናደርጋለን አልኳት። በዚህ ሐሳብ ደስተኛ ሆና አሻለች። እኔም ወደ ሐማም ወይም ደግሞ ወደ መጸዳጃ ቤቱ ገባሁ። አይነ ምድሩን በእጄ እየጻኩኝ ሰውነቴን ሙሉ መቀባስ ጀመርኳል። ሱብሃንአላህ። ሽንት ቤት ከገባ በኋላ እንግዲህ አቡበከር አልሚስኪ ምን እያደረገ ነው? አይነ ምድሩን እየዛቀ ሰውነቱ ሙሉ እየተቀባው ነው። ማንኛውም ሰው የሚጸየፈው ከአናቴ ጸጉር እስከ እግር ጥፍሬ ድረስ ተለቅልቄ ከሽንት ቤት ወጥቼ ወደ እሷ ሄድኩኝ። ቤቱን በጠቅላላ በሽታ ቀየርኩት ይላል አቡበከር። በዚህ ሁኔታ ላይ ሁኜ ባየች ጊዜ በጣም ተጨነቀች፣ በጣም ፈራች። አፍንጫዋን ይዛ እንደወጣም አዘዘች። አፍንጫዋን ያዘችና ወዲያውኑ በእጇ ምልክት እየሰጠችኝ በቀኝ እጇ ይሄን ቤት ለቀሁት አለች። መቆም ደንግጣ እግሯ መንቀጥቀጥ ጀመረ። እኔም ከተማውን ሁሉ አቆራርጬ ወደ ቤት ተመልሼ ገላዬን ታጠብኩ። በቀጣዩ ሌሊት ህልም አየሁ። ማንም ያላደረገውን አድርገሃል አቡበከር፣ ጠረንህ በዱንያም በአኺራም ጣፋጭ ይሆናል የሚል ጥሪን ሰማሁ። የሚስክ ሽታም ሸተተኝ። ይሄው ነው እስከ አሁን ይህ ሽታ ከሰውነት እየመነጨ ሰዎችም ማወጁን ቀጥሏል አለ አቡበከር አልሚስኪ። ላኢላሃ ኢላላህ። የዚህ አይነት ሰዎች እንግዲህ ከሱሐቦች በኋላ ከታቢዒ ከአትባኡ ታቢዒን በኋላ የነበረ አቡበከር አልሚስኪ። ዛሬ ሁላችንም ገንዘብ ከፍለን ነው ሐራም ቦታ ምን ኸምር ለመጠጣት በገንዘብ ነው፣ ዝሙት ለመስራት በገንዘብ ነው።
ሐራም የተባለው ሁሉ በገንዘብ ነው። ይህ ሰውዬ ግን ተመቻችቶለት እንኳን የአንቢያዎችን ሲፋ ነበር አላህ የሰጠው። ያውም እንግዲህ የሰው ልጅ ከሚያስጠላውን ነገር ማንም ሰው የሚጸየፈውን ነገር ሰውነቱ ላይ ተቀብቶ ይህንን ማድረግ አስባችሁታል? ይህንን በኢማን ጫፍ የደረሰ ሰው ካልሆነ ማን ሊያደርገው ይችላል? እሰቡት። ያንን ቤት እንኳን እሷ ያለችበትን ቤት እስከዛ ድረስ ይሁን ወጥቶ ከተማውን አቋርጦ እንግዲህ ቤቱ እስኪደርስ ድረስ ያየው ሰው ሁሉ ምን ይለዋል? እንዴትስ ብሎ ሄደው? ለሱ ግን ይሄ ሁሉ አላዓጀበውም። ለአላህ ብሎ ሐራምን ስለሆነ የራቀው በደስታ ነበር የተጓዝኩት ያለ አቡበከር አልሚስኪ። እንዲህ አይነት ተቅዋ ነበር ከእስልምና የሚፈለገው። ቁርአን፣ ሐዲስ፣ የተለያዩ ነገሮችን የሙስሊም ኪታቦችም ወይም ደግሞ የተለያዩ የኪታብ ድርሳናቶችን የምናነበው ኢማናችን እንዲጨምር ከተለያዩ ታሪኮች ኢማናችን ጨምሮ አላህን እንድንፈራ ነው። አላህ ሱብሓነሁ ወተዓላ እንደ አቡበከር ሚስኪ ያለ እኛንም የተቅዋ ልብስ አላህ ያልብሰን። ሐራምን እንደ አቡበከር እኛም በሩቁ የምንጸየፍ አላህ ያድርገን። ሐራም በገጠመን ጊዜ ሐላሉን ለመምረጥ ልባችን ምንጊዜም ቀጥ ብሎ ወደ አላህ የሚሄድ አላህ ያድርገን። ከነ አቡበከር አልሚስኪ የነሱን ጎዳና ተከትለው ሐያታችንን ኑረን በነሱ መንገድ የምንሞት አላህ ያድርገን። የዛሬው ምንጫችን መውሱዓቱል አኽላቅ ወዙህዱል ወረቃኢቅ ከሚለው ከመጀመሪያው ሙጀለድ ላይ የተወሰደ ነበር። አላህ ሱብሓነሁ ወተዓላ ሰምተው ተናግረው ከሚጠቀሙት አላህ ያድርገን። እኛንም ከደጋጎቹ ባሪያ አላህ ይደብልቀን። ፈዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን። السلام عليكم ورحمة الله تعالى وبركاته.